ዛሬ የምንነጋገርባቸው አራት ቁልፍ ጉዳዮች ደግሞ ልባችን በሽተኛ እንዲሆን በምን ያህል ደረጃ እያስገደድነው እንደሆነ የሚያመለክቱ ናቸው። አራተኛው ደግሞ ከምትጠብቁት በላይ በእጅጉ የተለየ ነው። በመጨረሻም ለጤናችሁ እጅግ ጠቃሚ የሆነ ዶክመንትን አጋራችኋለሁ። ለጤናችሁ ግድ የሚላችሁ ከሆነ እስከ መጨረሻው አብራችሁ ይቆዩ። የመጀመሪያው ከልክ ያለፈ ውፍረት ነው። ከፍተኛ የሆነ ውፍረት ተላላፊ ያልሆኑ በሽታዎች ሁሉ መግቢያ በር እንደሆነ ይታወቃል። ስለዚህ ከፍተኛ የሆነ ክብደት በልብ ጤና ላይ ምን ያህል ጫና ያሳድራል የምንለውን ከምንለካባቸው መሰረታዊ ነገሮች መካከል ቦዲ ማስ ኢንዴክስ ወይም ደግሞ የሰውነት ክብደት ጠቋሚ አንዱ ነው ማለት ነው። እሱን መሰረት በማድረግ ከፍተኛ የሆነ ውፍረት በልባችን ላይ ምን ያህል ጫና ያሳድራል የሚለውን ነው የምናየው ማለት ነው። ጤናማ የሆነ የሰውነት ውፍረት የምንለው ከቦዲ ማስ ኢንዴክስ አንጻር ምን ያህል መጠነ ልኬት ነው የሚለውን በምናይበት ጊዜ የቦዲ ማስ ኢንዴክሳችን ወይም ደግሞ የክብደት ጠቋሚያችን ከ18.5 እስከ 24.9 ኪሎግራም ፐር ሜትር ስኩዌር ከሆነ ይህ ጤናማ የሆነው ክብደት ነው ማለት ነው። ከ25 ኪሎግራም ፐር ሜትር ስኩዌር በታች ከሆነ እንግዲህ 100% የልብ ጤናችን በክብደት ምክንያት ጫና አይደርስበትም ማለት ነው። ነገር ግን የክብደት ጠቋሚያችን ከ25 እስከ 29.9 ኪሎግራም ፐር ሜትር ስኩዌር ከደረሰ በክብደት ምክንያት ልባችን 30% ጫና እየደረሰበት ነው፣ ወይም ደግሞ ከ170% ብቻ ነው እየጠበቅ ነው ያለ ነው ማለት ነው። እንዲሁም ደግሞ የክብደት መጠናችን ከ30 እስከ 34.9 ኪሎግራም ፐር ሜትር ስኩዌር ከሆነ የልብ ጤናችን በከፍተኛ ሁኔታ ጫና እያደረግንበት ነው። እየጠበቅነው ያለነው 30% ነው ከመቶ ማለት ነው። 70% ጫና እያደረግንበት ነው ማለት ነው። እንዲሁም የክብደት ጠቋሚያችን ከ35 እስከ 39.9 ኪሎግራም ፐር ሜትር ስኩዌር የደረስን ከሆነ ደግሞ የልባችን ላይ 85% ጫና እየፈጠርንበት ነው፣ ወይም 15% ብቻ ነው ጤናማነቱን እየጠበቅንለት ያለ ነው ማለት ነው። እንዲሁም የክብደት ጠቋሚያችን ከ40 ኪሎግራም ፐር ሜትር ስኩዌር ከደረሰ ደግሞ የልብ ጤናችን በከፍተኛ ሁኔታ ጫና ፈጥረንበታል ማለት ነው። ስለዚህ እነዚህ ነገሮች ማሻሻል፣ መቀነስ ያስፈልገናል፣ ደግሞ ይቻላል። ክብደታችን እንዴት አድርገን መቀነስ እንደምንችል ተከታታይ የሆነ ቪዲዮ ሰርች አለው፣ እሱን መመልከት ትችላላችሁ። ሌላው ግን አሁን ከላይ ለማየት ያክል ክብደታችን ለመቀነስ የሚጠቅሙን ባህሪዎች የትኞቹ ናቸው የሚለውን በምናይበት ጊዜ የምግባችን ኃይል መጠን ማወቅና የሚያስፈልገንን ያህል ብቻ መመገብ፣ የንጥረ ምግብ ስብጥራችን ማስተካከል፣ የአካል ብቃት እንቅስቃሴ መስራት፣ በቂ ፋይበር ያላቸው ምግቦችን መመገብ፣ አትክልቶችን፣ ፍራፍሬዎችን፣ የአሰራቸው ያልወጣላቸው ምግቦችን፣ እንዲሁም ደግሞ ቁርሳችን ላይ ፕሮቲንን ማካተት። ብዙ ጊዜ ቁርሳችን ላይ ካርቦሃይድሬት ብቻ ነው የምንመገበው። ቁርሳችን ላይ ፕሮቲን የምናካትት ከሆነ ለአጠቃላይ ጤናችን በጣም አስፈላጊ ነው። ግላይሴሚክ ኢንዴክሳችን እንዳይጨምር፣ የኢንሱሊን ሬዚስታንስ እንዳይፈጠር በጣም ትልቅ መፍትሄ ስለሚሆን ማለት ነው። የፋብሪካ ውጤቶችን የምንመገብ ከሆነ ደግሞ የምግብ ሌብሎቻችንን ማወቅ አሁንም ለልብ ጤናችን በጣም አስፈላጊ የሆነ ነጥብ ነው ማለት ነው። በሁለተኛ ደረጃ ደግሞ የልብ ጤናችን ምን ያህል ደረጃ ነው ያለው የሚለውን ከምንለካባቸው ፓራሜትሮች መካከል ሁላችንም ቼክ ልናደርገው የሚገባው አንድ ነገር አለ። እሱም ደም ግፊታችን መጠናችን ነው ማለት ነው። ብዙ ጊዜ ስለ ደም ግፊት የምንሸወደው የምንረሳው ለምንድን ነው? ደም ግፊት ምልክት ያለው የሚመስለን ሰዎች እጅግ ተሳስተናል። ደም ግፊት ሳይለንት ኪለር ከሚባሉት ወይም ደግሞ ዝምተኛው ድንገተኛ ገዳይ የሆነ በሽታ ነው። ስለዚህ ሁላችንም የደም ግፊት መጠናችን ተለክተን ማወቅ ይጠበቅብናል። የደም ግፊት ምርመራ ሁሉም የሕክምና ተቋማት ላይ ነፃ ነው። ትሪያጅ ላይ መጀመሪያ ስንሄድ የምንለካው ነፃ የሆነው ምርመራ ነው፣ ግን በህይወታችን ላይ ታምራዊ ለውጥ ሊያመጣ የሚችል ህይወታችን ሊታደግ የሚችል ምርመራ ነው። ስለዚህ እሱን በማድረግ የደም ግፊት መጠናችን ማወቅ ለልባችን ጤና እጅግ አስፈላጊ ነው ማለት። ታዲያ የደም ግፊታችን በልባችን ላይ ምን ያህል ጫና ያሳድራል? ምን ያህል መጠንስ ለደም ግፊታችን ጤናማ ነው የሚለውን በምናይበት ጊዜ የደም ግፊት መጠናችን ከ120
በ80 በታች ከሆነ ለልባችን ጤና ለአጠቃላይ ጤናችንም በጣም ጥሩ ነው። ነገር ግን የደም ግፊት ደረጃ ያልደረሰ ትንሽዬ ደም ግፊታችን ጨምሯል የሚባለው ደረጃ ራሱ በልባችን ጤና ላይ 15% ያክል ጫና ያደርሳል። ይህ ማለት ከ120 እስከ 129 ወይም ደግሞ እንዲሁም የደም ግፊት መጠናችን ቅድመ ግፊት ደረጃ ላይ ያለ ከ130 እስከ 139፣ ሁለተኛው ደግሞ ከ80 እስከ 89 ዲያስቶሊክ የምንለው የደረሰ ከሆነ በልባችን ጤና ላይ 50% ያክል ጫና ያደርሳል። ይህ እንግዲህ ብዙ ጊዜ ለብዙ ሰዎች ሕክምና ላይ ላሉ ሰዎች ታርጌት የምናደርገው ሊሆን ይችላል። ነገር ግን በልባችን ጤና ላይ ከፍተኛ ጫና ያደርሳል። ከዚህም በታች በከፍተኛ ሁኔታ የደም ግፊታችን ለመቀነስ መስራት ይጠበቅብናል ማለት ነው። የደም ግፊት መጠናችን ደረጃ 2 ላይ የደረሰ ከሆነ ወይም ደግሞ ከ140 እስከ 159 የላይኛው ወይም ደግሞ ሲስቶሊክ የምንለው ማለት ነው። ሁለተኛው ደግሞ ከ90 እስከ 99 የደረሰ ከሆነ አሁንም በልባችን ላይ 75% ያክል ጫና ያደርስበታል ማለት ነው። ስለዚህ 25% ብቻ ነው ግፊታችን በዚህ ደረጃ ላይ እየተቆጣጠርን ያለ ሰዎች ልባችን እየጠበቅን ያለ ነው ማለት ነው። ከዛ ባለፈ ደግሞ ከፍተኛ ደረጃ ወይም ደግሞ ስቴጅ 2 ላይ የደረሰ ደም ግፊት ላይ ያለን ሰዎች፣ ይህንን ማውረድ ያልቻልን ሰዎች ደግሞ በጣም በሚያሳዝን ሁኔታ በልባችን ላይ የሚደርሰው ጫና 100% እያደረስንበት ነው። ልባችን 0% ነው እየጠበቅን ያለ ነው ማለት ነው። ታዲያ የደም ግፊት መጠናችን ለማውረድ የሚጠቅሙን ባህል ልንገራችሁ። የአመጋገባችን ማስተካከል በጥናቶች እንደተረጋገጠው ዳሽ ዳይት የተባለው የአመጋገብ ስርዓት በዋናነት የጨው መጠናችን መቀነስ ላይ የሚያተኩር ነው እና ሌሎች ጤናማ የሆኑ ምግቦች እንድናተኩር የሚመክር የዳይት ፓተርን ነው። ይህ የዳይት ፓተርን ለአመጋገብ ስርዓታችን በጣም አስፈላጊ እንደሆነ ጥናቶች ያመለክታሉ። ሲዲሲም አሜሪካ ሀርት አሶሲዬሽንም ዲያቤቲክ አሶሲዬሽኖችን በጣም ሪኮመንድ የሚያደርጉት የአመጋገብ ስርዓት ነው። ታዲያ ስለዚህ የአመጋገብ ስርዓት ሌላ ቪዲዮ እሰራለሁ። እናንተ ሳብስክራይብ አድርጋችሁ ጠብቁኝ። ሌላው የአካል ብቃት እንቅስቃሴ መስራት እንዲሁ የደም ግፊት መጠናችን እንዲቀንስ ያደርጋል። ክብደታችን መቀነስ የደም ግፊት መጠናችን እንዲቀንስ ያደርጋል። በቂ እንቅልፍ መተኛት እንዲሁ የደም ግፊት መጠናችን እንዲስተካከል ይረዳል። አልኮል መጠጣት መቀነስ ወይም ደግሞ ማቆም እንዲሁ የደም ግፊት መጠናችን እንዲስተካከል ይረዳል። ስር የሰደደ ጭንቀትን ማስተካከል፣ ማከም፣ መቀነስ እንደዚሁ የደም ግፊት መጠናችን እንዲስተካከል ይረዳናል። በሶስተኛ ደረጃ ደግሞ የልብ ጤናችን ልንጠብቅባቸው ከምንችላቸው ቼክ ልናደርግ ከሚገባን መሰረታዊ የሆኑ ነገሮች በደማችን ውስጥ ያለው የቅባት መጠንን ቼክ ማድረግ ይጠበቅብናል። ይህ እንግዲህ ኮሌስትሮል ብለን የምንጠራው ነገር ነው ማለት ነው። በደማችን ውስጥ ያለው ኮሌስትሮል እንግዲህ ነገር ግን ኮሌስትሮል ጎጂ የሚሆነው መጥፎ የሚሆነው ፕሮፖርሽኑ ምጥጥኑ ሲዛባ ነው ማለት ነው። ጤናማ የሆነ ኮሌስትሮል የምንለው መጠኑ ሲጨምር ጤናችን እየተሻሻለ መሆኑን የሚያመለክተን ኮሌስትሮል ለማለት ነው። ይህም እንግዲህ ሃይ ዴንሲቲ ሊፖፕሮቲን የምንለው የኮሌስትሮል አይነት ነው ማለት ነው። ሌላው ደግሞ ጤናማ ያልሆነ ኮሌስትሮል የምንለው ደግሞ ይህ መጠኑ በጨመረ ቁጥር የጤናችን እየታወከ ነው የሚለውን የሚያመለክተን የኮሌስትሮል አይነት ነው ማለት ነው። ይህም በሕክምና አጠራሩ ሎው ዴንሲቲ ሊፖፕሮቲን የምንለው የኮሌስትሮል አይነት ነው ማለት ነው። ታዲያ ይህ ከፍተኛ የሆነ ኮሌስትሮል ጤናማ ያልሆነ የምንለው በተለይ ደግሞ ሎው ዴንሲቲ ሊፖፕሮቲን የምንለው ጤናማ ያልሆነ ኮሌስትሮል በደማችን ውስጥ በከፍተኛ ሁኔታ በሚጨምርበት ጊዜ የልብ ጤናችን ይታወካል። አጠቃላይ ጤናችን ይታወካል። ብግነት እንዲመጣ ያደርጋል። ስኳር እንዲመጣ ያደርጋል። ግፊት እንዲመጣ ያደርጋል። እነዚህ ነገሮች ሁሉ ተዳምሮ ደግሞ በልባችን ላይ ጫና ያሳድራሉ ማለት ነው። ታዲያ ይህ የኮሌስትሮል መጠን ምን ያህል ሲሆን ነው በልባችን ላይ ጫና የሚያሳድረው የሚለውን ደግሞ እንይ። ይህ ጤናማ ከሆነ ኮሌስትሮል ውጭ ያሉት አጠቃላይ ኮሌስትሮል መጠናችን ከ130 ሚሊግራም ፐር ዴሲሊትር በታች ሲሆን ለልብ ጤናችን ምንም አይነት ጫና የማያሳድር እንደሆነ ጥናቶች ያመለክታሉ። እንዲሁ ደግሞ ጤናማ ከሆኑ ኮሌስትሮሎች ውጭ ያለው የኮሌስትሮል መጠን ከ130 እስከ 159 ሚሊግራም ፐር ዴሲሊትር ሲደርስ ደግሞ የኮሌስትሮል ምክንያት የሚመጣው የልብ ጫና
40% ይሆናል። አሁንም ኮሌስትሮል መጠናችን ከ160 እስከ 189 ሚሊግራም ፐር ዴሲሊትር የደረሰ ከሆነ ደግሞ አሁንም አጠቃላይ ጤናችን ላይ የሚያደርሰው በተለይ ደግሞ በልብ ጫና ላይ የሚያደርሰው ጫና 60% ይደርሳል። ልባችን እየጠበቅን ነው ያለነው 40% ነው ከመቶ እንደማለት ነው። እንዲሁም ከጤናማው ኮሌስትሮል ውጭ ያለው የኮሌስትሮል መጠናችን ከ90 እስከ 219 ሚሊግራም ፐር ዴሲሊትር የደረሰ ከሆነ ደግሞ በልባችን ላይ ከፍተኛ 80% የሚያክል ጫና እያደረሰ ነው። ጤናማ ከሆነው ኮሌስትሮል ውጭ ያለው አጠቃላይ ኮሌስትሮላችን ከ220 ሚሊግራም ፐር ዴሲሊትር በላይ ሲሆን ደግሞ ለልባችን ጤንነት ኮሌስትሮላችን በመቆጣጠር ምንም አይነት አስተዋጽኦ እያደረግን አይደለም። ኮሌስትሮላችን እንዴት አድርገን ማውረድ እንደምንችልን ሌላ ሙሉ ቪዲዮ ሰርቼላችኋለሁ፣ መመልከት ትችላላችሁና የኮሌስትሮል መጠናችሁን ማውረድ ትችላላችሁ። ሌላው በአራተኛ ደረጃ ደግሞ የልብ ጤናችን እንድንጠብቅ ከሚያደርጉን በጣም ወሳኝ የሆኑ ነገሮች መካከል የደም ውስጥ የስኳር መጠናችን መቆጣጠር ማወቅ ወሳኝ ከሆኑት ነገሮች መካከል የደም ስኳር መጠን በዋናነት እንግዲህ ከምንመገበው ምግብና በሆርሞኖች መስተጋብር ምክንያት እንዲጨምር እንዲቀንስ ይሆናል ማለት ነው። ታዲያ የደም ውስጥ የስኳር መጠናችን የማይጎዳው ምንም አይነት የአካል ክፍል የለም። ስለ ስኳር በሽታም ሌላ የሰራሁት ቪዲዮ አለ፣ እሱን መመልከት ትችላላችሁ። የደም ስኳር መጠንን ለመቆጣጠር ምን ያስፈልገናል፣ ምን ማድረግ አለብን የሚሉትን አንዳንድ ነገሮች ከማየታችን በፊት ግን የደም ስኳር መጠናችን በምን ያህል ደረጃ ሲሆን በምን ያህል ደረጃ የልብ ጤናችን ያውካል፣ ይጎዳል የሚለውን አይተን እንመለሳለን። ጤናማ የሆነ የደም ስኳር መጠን ሲኖረን ወይም ደግሞ በባዶ ሆዳችን የምንለካው ፋስቲንግ ፕላዝማ ብለድ ግሉኮስ የምንለው መጠን ከ100 ሚሊግራም ፐር ዴሲሊትር በታች ሲሆን የ3 ወር አማካይ የደም ስኳር መጠን ልኬታችን ደግሞ ከ5.7% በታች ሲሆን በልብ ጤናችን ላይ ምንም አይነት ተጽዕኖ አያደርስም ወይም ደግሞ ለልብ ጤናችን በጣም ተስማሚ ነው ማለት ነው። ሌላው በጤናማ ደረጃ ቢሆንም ወይም ደግሞ ቅድመ ስኳር ደረጃ ላይ ያለ የስኳር መጠን ወይም ደግሞ በባዶ ሆዳችን የምንለካው ፋስቲንግ ፕላዝማ ግሉኮሱ ከ100 እስከ 125 ሚሊግራም ፐር ዴሲሊትር ከሆነና የ3 ወር አማካይ የስኳር ክምችታችን ደግሞ ከ5.7 እስከ 6.4 ቢሆን እንኳ በልብ ጤናችን ላይ ከፍተኛ ተጽዕኖ ያደርሳል ማለት ነው። 40% ያህል ጫና ያደርሳል ማለት ነው። ይህ የስኳር መጠን ቅድመ ስኳር ደረጃ ላይ ያለን፣ በነገራችን ላይ ቅድመ ስኳር ደረጃ ላይ ያለ የስኳር በሽታ በሚቀጥሉት 5 ዓመታት አብዛኛዎቹ ቁጥጥር ካላደረግንባቸው ወደ ሙሉ የስኳር በሽታነት ይቀየራሉ ማለት ነው። ሌላው የስኳር በሽታ የደም ውስጥ የስኳር መጠናችን የ3 ወር ክምችታችን ሄሞግሎቢን ኤዋንሲያችን ከ6.4 እስከ 7% የደረሰ ከሆነ ደግሞ በልባችን ላይ የሚያደርሰው ጫና 60% ይደርሳል ማለት ነው። ክምችታችን ከ7 እስከ 7.9% የደረሰ ከሆነ ደግሞ በልባችን ላይ ወደ 60% ወደ 70% የሚሆን ጫና ያደርስበታል ማለት ነው። ከዚያ ባለፈ ከ8 እስከ 8.9% ከሆነ ደግሞ በልባችን ላይ 80% ጫና ያደርስበታል። ከ9 እስከ 9% ከደረሰ ደግሞ በስኳር ምክንያት በልባችን ላይ 90% ጫና ይደርስበታል ማለት ነው። ከጤናማ ሰዎች አንጻር ስናየው ወይም ደግሞ የስኳር መጠናችን ጤናማ ከሆነው አንጻር ስናየው የስኳር መጠናችን ሄሞግሎቢን ኤዋንሲ የ3 ወር ክምችታችን ከ10 በላይ የሆኑ ሰዎች ከሆነ ደግሞ በልባችን ላይ የሚያደርሰው ጫና 100% ጫና ያደርሳል። ምንም አይነት ፕሮቴክሽን ጥበቃ እያደረግንበት አይደለም ማለት ነው። በከፍተኛ ሁኔታ በስኳር ምክንያት የሚመጣውን ጫና ሙሉ ለሙሉ ልባችን ላይ ይደርሳል ማለት ነው። ታዲያ እነዚህን የስኳር በሽታዎች ለመቆጣጠር ለመከላከል ምን ማድረግ አለብን የሚለውንም በምንመለከትበት ጊዜ አመጋገባችን ማስተካከል በጣም ወሳኝ ነው። ስለ ምግብ ብዙ ጊዜ አውርተናል። ክብደታችን ማስተካከል ወሳኝ ነው። የአካል ብቃት እንቅስቃሴ ማድረግ በጣም ወሳኝ ነው። አለማጨስ በጣም ወሳኝ ነው። በቂ እንቅልፍ መተኛት በጣም ወሳኝ ከሆኑ በጣም መሰረታዊ የሆኑ ነገሮች የልባችን ጤና የሚያስተካክሉ ናቸው ማለት ነው። በዚህ ቪዲዮ ጠቃሚ ሀሳቦችን እንዳጋራኋችሁ ተስፋ አደርጋለሁ። ስላዳመጣችሁኝም እጅግ አድርጌ አመሰግናለሁ።
ሌሎች ለጤናችሁ እጅግ ጠቃሚ የሆኑ ቪዲዮዎቹን ስለቅ እንዲደርሳችሁ እስካሁን ሳብስክራይብ ያላደረጋችሁ ከሆነ አሁኑኑ ሳብስክራይብ ማድረጋችሁ እንዳትረሱ። ይህን ቪዲዮ ለመስራት የተጠቀሙባቸውን ሙሉ ዶክመንቶች ደግሞ ዲስክሪፕሽን ላይ አስቀምጫለሁ፣ መጠቀም ትችላላችሁ። በያላችሁበት ሰላም